ከጭቆና ልናወጣችሁ ጥቂት ቀን ነው የቀረን አይዟችሁ ደርሰንላችኋል ጎንደር ባህር ዳር እንዲሁም በሁሉም አማራ ያላችሁ የከተማ ወገኖቻችንና ወጣቶቻችን ደርሰንላችኋል ረጅም ቀን አይደለም የምትሰቃዩትና ደርሰንላችኋል ፋኖ ደርሶላችኋል ጀግናው የህዝብ ልጅ የአማራ ፋኖ በሁሉም ከተማ የተናነቀውና ጠላትን መውጫውን ያሳጣው ያጣበበው መሆኑን ያወቃችሁ በሁሉም አማራ በሁሉም ከተማ ሁሉም ወጣትም ሆነ ማንኛውም ከጎናችን ልትቆሙ ይገባል ስለዚህ በርቱ ተዘጋጁ ሁሉም ያው የክተት ጥሪያችን ያስተላለፍነ ያለነው መግለጫችን በመከታተልና ተግባር በማድረግ በማንገብ ሁሉም ልትሰለፍ ይገባል ጦርነቱ የገባውና በየከተማው ያለው ጠላት ተቆራርጦ የታፈነና እንደማይወጣ እየገለጽነ መሆናችን ያወቃችሁ ከጎናችን እንድትሰለፉ ጥሪያችንን አስተላልፋለን እግዚአብሔር ያክብርልኝ እንኳን አደረሳችሁ 2017 የፋኖ አመት ነው የሚሆነው ብዙ ተጉዘን ብዙ ሩጠን ብዙ ወጣን ብዙ ወርደን ብዙ ለፍተን ብዙ ደክመን ብዙ ላብ ብዙ ደም አፈሰን ብዙ ወንድሞቻችን እህቶቻችን አጣን እዚህ ቅጽበት ላይ ደርሰናል ያለ ምንም ጥርጥር መነግራችሁ በዚህ አመት እናጠናቅቀዋለን ሁሉም ለዛ ራሳችሁን ማዘጋጀት ይኖርባችሁ ወሎ ጎጃም ሸዋ ካለ ሰራዊት ጋር ሰራዊቱ ሊፈወዝ ይችላል አይችልም እንዴ ይችላል ለመበወዝ ፈቃደኛ አይደላችሁ ምክንያቱም እኛ ያለፋ ወታደሮች አይደለም የነገዋን የኢትዮጵያን ትንሳኤ የምናበስር የኢትዮጵያ እንቁ ወታደሮች ነን ስለዚህ ለኢትዮጵያ የሚጠቅም አማራን ከስደት ከስቃይ ከእንግልት ከፍልሰት ከመታረድ የሚያድነው ሰራዊት ጋር የትኛውም ቦታ ላይ ብንሄድና ብንሆን እንቀላቀላለን ከጥሩዎች ጥሩ ምግባር እንማራለን እኛ ያለን መልካም ምግባር ደግሞ ለቀጣዩ የሀገር ተረካቢ ሰራዊት እናስተምራለን በዚያ መንገድ ስንገነባው ተስፋ ያለው መዳረሻውን ያወቀ እዝና ሰንሰለቱን የጠበቀ ጠንካራ ወታደር ይኖረናል ማለት ነው እንደ አማራ ከዚያም ይገባናልና የአባቶቻችን ሀገር እንረከባለን መረከብም ግዴታችን ነው ይሄን ያህል ብርድ ምንም መጣው ዝናብ የሚወርድብን በፀሐይ የምንነደው በጥይት የምንቆስለው በጉዞ የምንደክመው የአባቶቻችን ሀገር ወደ ነበረ ክብሯ ለመመለስና ከሞንታፊ ሌቦች አጭበርባሪዎች ጎጠኞች ነጥቀን በራሳችን እጅ ለማድረግ ነው ያን ለማሳካት ደግሞ የትም ቦታ በምንም አይነት ሁኔታ ላይ ተልቆ ለመፈጸም ዝግጁ መሆን ይገባናል እናደርገዋለን በዛም ነው የተነሳው ብዙ ጊዜ ታያላችሁ አብዛኛው የፋኖ አደረጃጀት ከሰፈሩ ሊወጣ ነው ጀግናውን ያማራ ፋኖ እንዴት ነው የሁለት ግራግሬ ቱታርጎ የሚለው የሚያቆመው አንድ ፋኖ እኮ ይበቃዋል ባይዘው ለአዲስ አበባ 30 ሺህ ጦር 5 ፋኖች 5 ያረኩላቸው ብዙ ስለሆነ ለማገድ ሰው ያስፈልጋል ያመልጡብናል ያመልጣሉ 5 ከሆነ ግን የታባቱ ማይሄድ አንድ ፋኖ 7000 ይዟል ባንድ በኩል አንዱ ፋኖ 7000 ነው የሚነዳው 30000 ነርቶ ከፈለገ ይመታዋል ካልፈለገ ያስወርዷል ትጥቁ 5 የመደብኩላቸው ለኦሮሞዎች እንዴት አርገ ከብት ነው ያ ሁሉ እኮ ከብት ነው ኦሮሞዎች ያሰለጠኑት አሁን የከብት ከተማ ውስጥ የሰለጠነ ከብቶች እነዚያ ከብቶችን 5 ያረኩት ብዙ ናቸው ወደዚህ ነው መሳሪያችን እዚህ ጋር አስቀምጡት ለማለት 5 ሰው ያስፈልጋል እንጂ አንድ ፋኖ ብቻ ወደ 4 ኪሎ እንጓዛለን 4 ኪሎን አውርሰነው ሳይው ምን መጣ ነግሰንበት ነው የምንኖረው እኔ መጥቼ ይገዛሃለሁ ማን አንተ ምንድነው እንደዚህ አይነት ነገር አይባልም እውነቱን ልንገርና ዓለም አቀፍ ማህበረሰብ ራሱ ይሄን ይቀበላል ወይ የስልጣን ምንጭ ህዝብ መሆኑን በሚረጋገጥበት ዓለም ላይ ኖረን የስልጣን ምንጭ እኔ ክላሽ ነውና እኔ ክላሽን ይዤ መጥቼ ስልጣን ይዛለሁ ብትል ዓለም አቀፍ ማህበረሰብ ራሱ በምን አይነት ደረጃ ነው ይሄን ሐሳብ የሚቀበሉ የሚለው ነገርም ኢቫሉዌት መደረግ መቻል አለበት እንግዲህ በ21ኛው ክፍለ ዘመን ውስጥ የስልጣን ምንጭ ህዝብ ነው ህዝብን የስልጣን ባለቤት ለማድረግ ይታገላሉ አንድ ነገር ነው
ሁለተኛ ዜጎች ኢንክሉዲንግ አማራ ህዝብ ለአማራ ህዝብ ታገል ከሆነ አማራ ህዝብ የፈለገውን በስልጣን በካርዱ በድምጹ የስልጣን ባለቤት እንዲያደርግ ያልፈለገውን ደግሞ ከስልጣን እንዲያወርድ አይ የለም በቃ እንዴት ብሎ እናንተ ዘመኔን የስልጣን ለመያዝ ነው የምታገለው ማለት ሰፊው አማራ ህዝብ ድምጽ ሰጥቶታል። ማን አንተ ነገ ደግሞ አንተ አምባገነን ከሆንክስ ደግሞ ሌላ ዙር ደግሞ ህዝቡ ደግሞ ሌላ ትግል ውስጥ ሊገባ ነው። በፈለጉት መንገድ የፈለጉትን መርጦ ስልጣን ላይ የሚያስቀምጡ ያልፈለጉትን ደግሞ ከስልጣን እንዲያወርዱ አመቻቻለሁ ሁኔታዎች ህዝብን የስልጣን ባለቤት እንዲሆን አጎናጽፋለሁ ብለህ እኮ ነው የምትታገለው እንጂ አንተ እኔ ህዝብ ጫንቃ ላይ ወጣለሁ ብሎ እንደዚህ አይትግላል እንዴ በአለም ላይ ወይስ በዚህ በአማራ ክልል ያው አይደለም። ያው ምን እንደው ታውቃለህ ምንም አሁን አንዳንድ ሰዎች ሪያሊቲን መነጋገር ካለብን ሪያሊቲ መነጋገር አለብን። በሰላማዊ መነጋገር የሚቻልበትን መደላደል ነው ኢትዮጵያ ውስጥ ሊዘረጋ የሚገባው እንጂ አንተም ተራይን እንገልብጭ ስልጣን ይሄ እኮ ተራ በቃ ለብዙ አመታት ያለፍንበት መሻገር ያልቻለው ችግራችን ነው ማለት እሱ ችግር ሊንደግ ይመለስ። የአማራ ትግል የማሲንቆ ገዝጋዥ መድሃን ያለ ያዝማሪ ፖለቲካ አሁን የአማራ ፖለቲካ ስታየው ሀብታሙ አያሌው አዝማሪ፣ አበበ በለው አዝማሪ፣ ታማኝ በየነ አዝማሪ፣ ሽመልስ አበራ አዝማሪ፣ ፋሲል ደሞዝ አዝማሪ፣ ማሪ ደገፉ አዝማሪ፣ ጠቅላላ የአዝማሪ ትግል የስክስታ ፖለቲካ እኛን ቢከተልም አማራ ይድን ነበር። እኔ ደግሞ የቂጣቸው ትላልቅ የሆኑ ሴቶች ከምን እንደመጡ ቦርጫቸውን አንገፍት ፋና መካቤን ባንድራ ሲይዙ በዋሽንግተን ዲሲ በምን ይሄ ትግል መሰላልች ድንቆሮ ያጋለሞታ ፍረስ ፊቷን በሙቋ ባጥባት ወንድ ናይጄሪያ ነው የምትመስል። ድምጿ ክፋት